ስሙኝ እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች በያላችሁበት ሰላማችሁ በዚህ ይበል። ኑ ጠጋ በሉኝ። ሰባቱን ሚስጥራተ ቤተክርስቲያን እንዳይረሳችሁ አድርጌ ልንገራችሁ። እና ጠጋ በሉኝ። ስሙ። ጥበብ ቤቷን ሰራች፣ ሰባት አዕማድ አቆመች ሲባል ሰምታችኋል አይደል? ጥበብ የተባለችውን በዚህ በምድር ላይ ሰባቱን ሚስጥራት ፈጽመን ምን ሄደው ሰባቱን ሚስጥራተ ቤተክርስቲያን እኔ እናንተንን በዚህ በምድር ተሰርተን ምን ሄደው ማለት ነው። እንዴት ያለ እድለኛ እንደሆነ እኮ በነገራችን ላይ አይደለም በዚህ በህይወተ ስጋ እያለን ቀርቶ ሙተን ራሱ ማለት ነው በድናችን እንዴት ብሎ በክብር እንደሚቀበር ዛሬ እንዲሁንም በየአደባባዩ ልንሞት ልንረክስ ሞታችን ሊረክስ ማለት ነው። ጉድጓዱ ተባርኮ ግብኢ ነፍሴ ውስተ ረፍትኪ እስመ እግዚአብሔር ረዳኢኪ እየተባለ በካህናቱ በማይጠንት እየታጠን ነው የምንቀበረው። እንዲህ የተቀደስክ ነህ። ግን ቤተክርስቲያንን ቀርበህ ማትንከባከባት ማታያት ከሆነ እንደ ንስር አይን ትክ ብለህ ማታያት ከሆነ ቤተክርስቲያንን ማንም እንደፈለገ ሲሰድባ ዝም ለምታይ ከሆነ ምንድነው ጥቅም? ባትፈጠር ብትቀርስ ጌታ ራሱ አውጡት ይህን ባሪያ የሚልህ ሰው መሆን የለብህም። ኑ የአባቴ ብሩካን እንድትባሉ ቤተክርስቲያናችሁን በጥንቃቄ ተመልከቷት። እውነቱን እውነት ሐሰቱን ሐሰት ብላችሁ ኖሩ። ቤተክርስቲያናችሁን በጥንቃቄ የሚጎዳትን አካል ጠላቶቻችሁ ለዩ፣ ስራቸውን ተጸየፉ፣ ለነሱ ጸልዩላቸው። ስራቸውን ግን ጽዩፍ ነው። በቃ ፕሮቴስታንቲዝም በአጠቃላይ ምንፍቅና ምናምን በቃ ሞት ነው። በነገራችን ላይ በቃ ሞት ነው ምንፍቅና ባይዘወይ ማለት ነው። በቁም መሞት እነሱ ጋር መተባበር በራሱ እኮ ነው። በስራም በምንም ስትተባበር በራሱ ማለት ነው ከሞት ከቁጠረው። ጌታ አምላክህን መድኃኒትህን ኢየሱስ ክርስቶስን ከአምላክነቱ አውርዶ እየተሳደበ የሚውል ሰው ጋር ምን ህፍረት አለኝ? ጨለማ ከብርሃን ጋር ምን ህፍረት አለው? የለውም። በዛ ማለት በዚህ ይቅርታ ደግሞ ጮኩባችሁ። ሰባቱ ሚስጥራተ ቤተክርስቲያን እነዚህ ኑ ልንገራችሁ። አንተ ኦርቶዶክሳዊ የተወደድክ ወንድሜ ምን የመሰለች ልጅ አገባህና ልጅ ወለዳችሁ። አንዲት ቆንጅዬ ልጅ ማለት ነው። እግዚአብሔር ያሳድግላችሁ። እችን ልጃችሁን ይዛችሁ ወደ ቤተክርስቲያን ትሄዳላችሁ። እቺ ልጃችሁ ወደ ቤተክርስቲያን ሄደች በ80 ቀኗ ምን ይፈጸምላታል? ሚስጥረ ጥምቀት። ሚስጥረ ጥምቀት እንደተፈጸመላት ምን ቀጥሎ ይፈጸምላታል? ሚስጥረ ሜሮን። ሚስጥረ ሜሮን እንዳለቀ ምን ይፈጸምላታል? ሚስጥረ ቁርባን። ከዛ ሚስጥረ ቁርባንን ከፈጸመች በኋላ እቺ ልጅ ቀስ ብላ ታድግላችኋለች። እግዚአብሔር ያሳድጋትና 7 ዓመት ከሆናት በኋላ ምን ትጀምራለች? ጾም ትጀምራለች። ከዛ ጾም ስትጾም ደግሞ እንግዲህ ኃጢአት ላይ ስትወድቅ ምን ያስፈልጋታል? ንስሐ። ሚስጥረ ንስሐ። ሚስጥረ ንስሐ የሚሰጣት አካል ደግሞ ምን መኖር አለበት? ሰውየው ምን መሆን አለበት? ካህኑ ክህነት ሊኖረው ይገባል። ሚስጥረ ክህነት ቀጠለ። ከዛ በኋላ እቺ ቆንጅዬ ልጅ አድጋ እሷን ከሚመስላት ሰው ጋር ተገናኝታ ደግሞ ልትጋባ ስትፈልግ ደግሞ በምንድን ነው የምትጋባው? በተክሊል። ምስጥረ ተክሊል። ተመልከት እንግዲህ ሰው ነው እየተሰራ የሚሄደው። ምስጥረ ተክሊል ከፈጸመች በኋላ ደግሞ ለአንዳንድ ነገር ህመም ምናምን ሲኖር ደግሞ ምስጥረ ቀንዲል ደግሞ አለ። ተመልከት ሰባቱ ምስጥራተ ቤተክርስቲያን ሲያልቅ። አሁን ይህን በሰው ነው መያዝ ያለባችሁ። በቃ ሰባቱ ምስጥራተ ቤተክርስቲያን ስትባሉ ሰው መስራት ነው፣ አለቀ። እንዲህ አድርጋ ነው ቤተክርስቲያናችን የሰራችን። ቤተክርስቲያናችን ይጠብቅልን። እንዲሁ ነው መታደል ነው እንጂ በመድኃኔዓለም ስም እንኳን ደስ አላችሁ እናንተ ኦርቶዶክሳውያን። በነገራችን ላይ ከውጭ ነው የሚሳደቡት። ይህን ጥንቅቅ አድርገው የሚያውቁ ሰዎች ናቸው። ግን ይህን ልባችሁን ስበሩት። የጠፋው ልጅ ተመልሶ ነው የመጣ። ኑ እችን ቅድስት ቤተክርስቲያን ጠንቅቃችሁ እያወቃችሁ አትሳደቡ። እሳት በላያላችሁ ላይ አትከምሩ። ተው። እኔ የምሬ ነው። ሰው ጥፋት ያጠፋል። እኔ ነገ መሆኑን አላውቀውም። በወድቅ ግን ቤተክርስቲያንን አልሳደባትም። የራሴ ጥፋት ነው። በቃ ዝም እላለሁ። አለቀ። እግዚአብሔር አምላክ መጨረሻችን ያሳምረው።